ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ ያደረጋችሁ ፕሮግራማችንን እንድታደምጡ በአክብሮት እየጋበዝን ይህንን ፕሮግራም ዛሬ ማድመጥ የጀመራችሁ ዛሬ የከፈታችሁ ፕሮግራማችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የሁለተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው ዛሬ ምሽት በሚደረገው የዩኤፋ ሻምፒዮንስ ሊግ ተጠባቂና ትልቅ ጨዋታ በድጋሚ ለሌላ ድራማ፣ ለሌላ ትዕይንት፣ ለሌላ ታሪካዊ ምሽት የቲቪ መስኮታችንን ከፍተን ሁሉም አይኖች ዛሬ ምሽት እንግዲህ በቀጥታ ወደ አሊያንዝ አሬና ትኩረታቸውን አድርገው በአሊያንዝ አሬና ዛሬ ምሽት የሚደረገውን ጨዋታ ሁሉም የእግር ኳስ ቤተሰብ በጉጉት የሚጠብቀው ተናፋቂው ተጠባቂው የዛሬ ሳምንት እንግዲህ በብዙ ትዕይንቶች ምራቅ በሚያስወጥ የጨዋታ ስትራቴጂና ቅርጽ የጨዋታ ሂደት ሁለቱ ቡድኖች በእግር ኳስ ለረጅም ጊዜያት ቆይተን የምንመለከተው ወይም ዘመናዊ እግር ኳስ ውስጥ በጣም እየተደራጀ እየሰፋ እየጎላ መጥቶ ትላልቅ ጨዋታዎች በትላልቅ ኤክስፔክቴሽን ሊደረጉ ሲጠበቁ ሁሌ በተቃራኒው በጠባብ ውጤት በታክቲካል ውጥረት ትልቅ ጨዋታ ከፍ ሲል አንመለከትም። ግን ሁለቱ ቡድኖች ከያዙት እግር ኳሳዊ ባህል፣ ከያዙት ግንባታ፣ ከያዙት ስትራቴጂ አንጻር ስናይ ይሄ ጨዋታ ለእግር ኳሱ ቤተሰብ ልክ እንዳለፈው ሳምንት ግብአት በምሽቱ በስራ ደክሞ ለመጣ እረፍት የሚያደርግበት በእግር ኳስ የሚዝናናበት በተለይ በሀገራችን የሁለቱ ክለቦች ገለልተኛ ደጋፊዎች ስለሚበዙ እግር ኳስን በውዴታና በፍቅር የሚመለከት የእግር ኳስ ቤተሰብ የሚመለከተው ጉዳይ ስለሆነ የምንዝናናበት ሂደት በጣም ከፍ ያለ ነው። በጣም እና ዛሬ ምሽትም ለሌላ እግር ኳሳዊ ታሪካዊ ምሽት የምንጋበዝበት የአሊያንዝ አሬና ምሽት ነው። ዛሬ አይኖች ሁሉ ወደ አሊያንዝ አሬና። አብዛኛው የእግር ኳስ ቤተሰቦች ግምት አርሴናል ወደ ቀጣዩ የቡዳፔስት ፍጻሜ ትኬቱን ትናንት ምሽት ቢቆርጥ ትናንት ምሽት ድል አድርጎ ማለፉ የአርቴታ ቡድን በዚህ ውድድር ላይ የመጨረሻ ውሳኔ ሊወስን ሊበይን የፍጻሜውን ጨዋታ ሊያሸንፍ ይችላል ተብሎ አብዛኛው የእግር ኳስ ቤተሰብ ግምቱን ያስቀመጠው በተለይ አቅማቸው ሀያልነታቸው እዚህ ውድድር ላይ ሁሌም ተጠባቂ ተገማሽ መሆናቸው ኢንቨስትመንታቸው የያዙት ወርልድ ክላስ ተጫዋች የተቀናጁበት ደረጃ በየሊጋቸው የሚያሳዩት አመርቂ እንቅስቃሴና የማይገመት ቡድን መሆናቸው በዛኛው ፌዝ ያለው ለዚህኛው ፌዝ ተጋጣሚ የበለጠ የጨዋታ ስትራቴጂ በጣም በጥንቃቄና በተደራጀ መልኩ ካላደረገ ከጥቃቅን ስህተት እስከ ትላልቅ ስህተት አላንዳች ወደኋላ በማያስቀር ሁኔታ ጉዳዮችን ሁሉ ወደ አስተማማኝ ውጤት መቀየር የሚችሉ ሱፐር ዳይናሚክ የሆኑ የዘንድሮ የውድድር ዓመት ሁለት ምርጥ ቡድኖች ናቸው የሚገናኙት። አሁን ለአርቴታና ለአርሴናል ደጋፊዎች ትልቁ የቤት ስራ ምን መሰላችሁ? ሙኒክም አለፈ፣ ፓሪስ ሴን ጀርሜንም አለፈ። በፍጻሜ የአርቴታ ቡድን ስትራቴጂካሊ የሚዘጋጀው የመጀመሪያው ትልቁ ፈተና የሚጀምረው የነዚህን ክለቦች አታኪንግ ኢንፍሉዌንስ እንዴት ነው የምቋቋመው ነው። የሁለቱ ቡድኖች የእግር ኳስ ባህልን ስንመለከት በማጥቃት ውስጥ ያለ መከላከል ስለሆነ ስትራቴጂው በጣም ጥናት ይፈልጋል። ለሚከላከል ቡድን እኮ ጥናት አይፈልግም።
አሁን ትናንት ምሽት የአርቴታ ቡድን እኮ ፉላምን እንደ አትሌቲኮ ማድሪድ ኤክስፐሪመንታል ጌም ተጫወቶ እኮ ነው ሚካኤል አርቴታ የፉላሙን ጨዋታ ትናንት ምሽት የደገመው። የመጀመሪያ 45 ዳይናሚክ ሆነ፣ ጥራቱ ከፉላም ከፍ ስለሚል አትሌቲኮ ማድሪድ የውድድሩን ጉስፈትና ትኩረት ስላለ የበለጠ ጥንቃቄ በተሞላው ስትራቴጂ አድርጎት ድል አደረገ። ለባየርን መዘጋጀት የትኛው ኤክስፐሪመንታል ጌም ሊኖር፣ ለፒኤስጂ መዘጋጀት የትኛው ኤክስፐሪመንታል ጌም ሊኖር? ሁለቱም ቡድኖች በነገራችን ላይ ለተጋጣሚ ፈተና እየፈጠሩ ነው የሚጫወቱት። ፈተና እና ዛሬ ምሽት የሚደረገው ጨዋታ የቡዳፔስቱን ጨዋታ ትኬት የሚቆርጠውን ቡድን የሚለይ የ5-4 የ9 ግብ ድግስ የመልስ ጨዋታ ነው። አንድ ግብ ማርጅን በነገራችን ላይ አቻም ሆነ ፒኤስጂም በሜዳው ተሸነፈ፣ ሙኒክ እዛም አሸንፎ ይምጣ፣ የአንድ ግብ ማርጅን አቻ ውጤት ልዩነት የለውም። እዚህ ሜዳ ላይ ያሸነፈ ቡድን ነው ጨዋታው የሚያሳድ ወደ ቀጣዩ ዙር የሚያልፈው። እኔ ይሄን ፊክስቸር አሁን 9 ግብ ነው የተቆጠረው በሁለቱ ክለቦች መካከል አይደል? በጋራ በሻምፒየንስ ሊግ ወይም በዩሮፒያን ኮምፒቲሽን ታሪክ ትልቁ የደርሶ መልስ የኖክአውት ስቴጅ የሰሚፋይናል ጨዋታ ውጤት በአግሪጌት የተፈጸመው 12-4 ኢንትራ ፍራንክፈርት ሬንጀርስን በ1959/60 የውድድር ዓመት ያሸነፈበት ነው። አንደኛውን ጨዋታ 6-3 የመልሱን ጨዋታ በሌላ ውጤት በማሸነፍ ነበር ኢንትራ ፍራንክፈርትና ሬንጀርስ 12-4 በሆነ አግሪጌት 16 ግብ የተቆጠረው በዩሮፒያን ካፕ ነው። በዩኤፋ ሻምፒየንስ ሊግ ፎርማት እንኳን አልታየም፣ አልተፈጸመም። በታሪክ አጋጣሚ አንዴ እንደነዚህ አይነት ክላሲክ ክለቦች ሲገናኙ ካልሆነ በስተቀር በጭራሽ የምንመለከተው ላይ አይመስለኝም። ምን አይነት አስደናቂ የግብ ጥራት ያለው የእንቅስቃሴ ምሽትን ነበር ያለፈው ሳምንት ያሳለፍ ነው። በነገራችን ላይ የአርሴናልና የአትሌቲኮ ማድሪድ ጨዋታ በሙከራ ይበልጣል። እያወራን ያለነው ስለ ሙከራ ቁጥሩ ሳይሆን ስለ ጨዋታ ጥራቱ ነው የጨዋታውን የግብም አይነት ከፍ ያደረገው የጨዋታውንም ስታንዳርድ ያርጎላው እንጂ ቁጥር ከሆነማ ቁጥሮች እኮ እውነታን ሁሉም ቁጥር እኮ አያስቀምጥ። አርሴናልና አትሌቲኮ ማድሪድ ባደረጉት ጨዋታ እኮ የሁለቱ ክለቦች ኤክስፔክትድ ግብ ፔናልቲ ያገዘው ኤክስፔክትድ ግብ አይደል እንዴ? አቦይማቸው እንደውም የትናንት ምሽቱ ጨዋታ ኢላማውን የጠበቀ ሙከራም የዛን የሚያክልም አልነበርም በሁለቱም ክለቦች መካከል። ይሄ ጨዋታ ግን ልዩነቱ ምንድነው? በጥራት ደረጃ ነው። አሁን የሙከራዎቹ አቅም ጥራቱ ሲታይ በያዙት ወርልድ ክላስ ተጫዋቾች እንዴት አንድ ቡድን ሊገነባ እንደሚችል ማሳያ አድርገው ነው የተጠናቀቀውና ሁለቱም ቡድኖች በዘንድሮ የውድድር ዓመት በሻምፒየንስ ሊግ እግር ኳስ የግብ ድግስን ሲያሳዩን ነበር የቆዩትና ፒኤስጂ 43 ግብ በማስቆጠር ባየር ሙኒክ 42 አንድ ግብ ልዩነት ነው ያለው። በሻምፒየንስ ሊግ እግር ኳስ ወይም በቀድሞ ፎርማቱ ዩሮፒያን ካፕ የምንጊዜውም ከፍተኛ ግብ አስቆጣሪ በአንድ የውድድር ዓመት ባርሳ ነበር በ1955 እና በ1999 የውድድር ዓመት 45 ግብ በማስቆጠር ባርሳ በተለያየ ዓመት። አሁን የዛሬው ጨዋታ የሚደረገው ማለት ነው ፓሪስ ሴን ጀርሜን ለምሳሌ ይሄን ጨዋታ 3 ግብ ያስቆጠር የባርሳንም ሪከርድ ሰብሮ ነው ወደ ቀጣዩ ዙር ቢያልፈው። ሙኒክ 3 ግብ ያስቆጠር የባርሳን ሪከርድ ተጋርቶ ነው ወደ ቀጣዩ ዙር የሚያልፈው። ሁለቱም ግን 3 ግብ የማስቆጠር ቻንሳቸው በነገራችን ላይ ከ50% በላይ። ይሄ ውድድር አንድ የኃይል ሚዛን አለው። በውድድሩ ፍጻሜ ተፋላሚዎች ክለቦች ላይ ከሚታዩ የጨዋታ አቀራረብና የጨዋታ ሻርፕ የሆኑ እንቅስቃሴዎች መነሻ በማድረግ የሚሰጡት ግምት አለ። አሁን ለምሳሌ ባለፉት የሻምፒየንስ ሊግ እግር ኳስ ፍጻሜዎች ከ6ቱ በ5ቱ የ1-0 ውጤት መመዝገቡ ትልቁ ውጤት አምና ለመጨረሻ ጊዜ የተፈጸመው በ2019/20 ሊቨርፑል 2-0 ቶትናምን ማሸነፉ፣ ፍጻሜው የግቡ ማርጅን አነስተኛ ነው። እነዚህ ክለቦች ደግሞ ካላገቡ ድላቸው ጣዕም አይኖረውም። የግብ
ናዳ ተጋጣሚ ላይ ካላዘነቡ ስለዚህ የነዚህ ክለቦች ከሁለት አንዱ ወደ ፍጻሜ ማለፍ ለአርሴናል ትልቅ የቤት ስራ ይዞ የሚመጣው ምንድነው? የነዚህም ቡድኖች የአታኪንግ ኢንፍሉዌንስ የመቆጣጠር አቅም ነው። ችግሩ ምን መሰላችሁ? የሁለቱም ቡድኖች የፊት መስመር ተጫዋቾች በማን ማርኪንግ ውስጥ የሚቆዩ አለመሆኑ ነው ለአርቴታ ፋይናል ላይ ቡዳፔስት ላይ ከባዱ ራስ ምታት የሚሆነው። ከብዙ መመዘኛዎች ካየን አርቴታ ለፍጻሜ ማለፉ ትልቅ ስኬት ሊሆን ይችላል። በፍጻሜ ግን ከነዚህ ክለቦች ጋር ተገዳድሮ ለማሸነፍ በጣም የተለየ ሙያዊ ሻርፕ መሆን ያስፈልጋል። በጣም የበለጠ ደግሞ ለአርቴታ ቡድን የሉዊስ ኤንሪኬ ፒኤስጂ ዛሬ ማታ ካሸነፈ በጣም የቤት ስራው ከባድ ነው የሚሆነው። እኔ እንደው እንደ አርሴናል ደጋፊ ሆኜ ወይም በአርሴናል ሳይድ ሆኜ ይሄን ጉዳይ ተመልከት ብትሉኝ ባየር ሙኒክ ቢያልፍ ፋይናሉ ጥሩ አርሴናል ለመፎካከር ያስችለዋል ብዬ ነው የማስበው። ምክንያቱም ፒኤስጂ የጨዋታው ስትራቴጂ ስንት እንደሆነ ታውቃላችሁ? ፕላን ኤ ፕላን ቢ ተብሎ ነው አይደለ? ለየክለቡ የጨዋታ ስትራቴጂ ላይ እያንዳንዱ ክለብ የሚያወጣው ፕላን ኤ ያለው፣ ፕላን ቢ ያለው፣ ፕላን ሲ ያለው፣ ፕላን እንደዚህ የተባለ ነው። ፒኤስጂ በፕላን ኤ እና በፕላን ቢ አይመሰልም። በነገራችን ላይ በቁጥር ሮማን ነምበር ነው የሚመሰለው። እንዴት እንደሆነ ታውቃላችሁ? በየፌዙ የጨዋታውን እንቅስቃሴ በሚቀያይሩ ዳይናሚክ የጨዋታ መልክ ስለሚቀያየር የፒኤስጂ ቡድን የማይገመት በደንብ ልብ ብላችሁ ተመልከቱ። ፓሪስ ሴን ጀርሜን ሜዳው ላይ ካምባክ አድርጎ ጨዋታውን ሲያሸንፍ የዴምቤሌ ከረፍት መልስ 3 አጋጣሚዎች መሳታቸው ነው 1.89 ኤክስፔክትድ ግብ ላይ ፒኤስጂን ያደረሰው እንጂ በ5ቱ ግብ ላይ ፒኤስጂ የነበረው ኤክስፔክትድ ግብ 0.86 ነው። ይህን ታውቃላችሁ? ያለፈው ሳምንት ይህን ጉዳይ ተወያይተን ነበር። ምን ያክል ማጥቃቱ ጥራት እንዳለው የምታውቁት በኤክስፔክትድ ግብ ደረጃ ራሱ የሚሰላ አይደለም። ከምንም አንግል ላይ ፒኤስጂ ግብ ያስቆጥራል። እና አሁን ለምሳሌ አንደኛው ፌዝ ምን መሰላችሁ? ሮማን ነምበር 1 የሚባለው የፓሪስ ሴን ጀርሜን ማጥቃት ሁለቱ ፉልባኮችን ያማከለ ነው። ከዛ ልክ ይሄንን ወደ ኔጌቲቭ ሲስተም ቀይሩት። ተጋጣሚ ጥሩ ፒን አደረገ ነበር። አንደኛው ፕላን አለቀ በቃ። በሁለቱ ፉልባኮች እገዛ ማጥቃት አንደኛው የጨዋታው ፕላን ነው። ይሄ አለቀ በቃ። አሁን ተጋጣሚ ሁለቱም ፉልባክ ፒን የሚያደርግ ከሆነ እንዳይወጡ እንዳይነቅሉ ኦቨርላፕ አንደርላፕ የሚያደርጉ ከሆነ እሺ ፒን ተደረጉ። የፒኤስጂ አቅም በአንዴ ይጓደላል። ሌላ ዳይናሚክ ይፈጥራል ሜዳ ውስጥ። የቪቲኛ ከሴንትራል ፕሮግረስ ከሚያደርግበት ከመጀመሪያው ፌዝ ቢልድአፕ ሲስተም ወዴት ይጠጋል መሰላችሁ? ወደ ግራው ኮሊደር ይጠጋል። በሮቴሽናል ትራያንግል ወይ ማርኪኒዮስ ወይ ዊሊያም ፓኮ አንደኛው ከአንደኛው ሴንተር ባክ ፈንጠር ይልና ወደ 6 ቁጥር ፖዚሽን ተጠግቶ ቪቲኛ ወደ ግራው ተጠግቶ ከዛን ይሄ የተጋጣሚ ትራንዚሽን መግቢያ ወይም መውጫ ሰርኩሏ ቦታ ላይ ዘይር ኤርሜም ሊሆን ይችላል፣ ጆዋው ኔቬስም ሊሆን ይችላል። ካልሆነ እነዛ ሁለት ተጫዋቾች የተጋጣሚን አማካይ ስበው ወደ ፖዚሽን ሀፍ ከወሰዱ በኋላ ወደዛ ወደ ራሳቸው ሜዳ ወደዛ ወደ ተጋጣሚው ክልል ከወሰዱ በኋላ ዴምቤሌ ወይ ባርኮላ ወይም ዱዌ ወይም ክራቫትስኬሊያ ወርደው እቺ ሰርክል ላይ ኳሷን ይዘው ይሄዳሉ። ታስታውሳላችሁ? ዴምቤሌ አርሴናል ላይ ያስቆጠረው በዚህ ሲስተም ነው። አርሴናል ፉልባኮችን ፒን ሲያደርግ ማን ቱ ማን ፕረስ ላይ ሲቀይር ሴንተር ባኮቹ ከፖዚሽናቸው ስለማይወጡ ዴምቤሌ መጥቶ ቢልድአፑን ወሰደ። ከዛን እዛ አስቆጠረ። አንፊልድ ላይ በተመሳሳይ ቪላ ፓርክ ላይ ዘንድሮስ የመጀመሪያውን ግብ ክራቫትስኬሊያ ሲያስቆጥር ሙቭመንቱ የጀመረውን አሬንጅመንት ነው። ይሄ አሁን ሌላኛው ሁለተኛ ሮማን ነምበር 2 የፓሪስ ሴን ጀርሜን የጨዋታ ስትራቴጂ ነው። ሶስተኛውን ልንገራችሁ። ሶስተኛው ግብ ደግሞ ፋስት ብሬክ በሃይ ፕረስ ማለት ነው። ይሄ ተጋጣሚ እስከ መሃል ሜዳ ድረስ እንዲመጣ የማድረግ ወይም ወደ ሃይ ፕረስ ተጋጣሚ እንዲጫወት በማድረግና ሃይ ፕረስን በሃይ ፕረስ የመንጠቅ ባህል
በነገራችን ላይ በአምስቱ ትላልቅ ሊግ አይደለም በዩሮፒያን እግር ኳስ ሃይፕረስን በሃይፕረስ የመለሰ ቡድን ምናልባት የፔፕ ጋርዲዮላ ባርሳ ሊሆን ይችላል። ያ የ2007 8 9 10 እስከ የባርሳ ቤት ቆይታው ያለው የፔፕ ቡድን ማለት የኤንሪኬ ቡድን ዳይናሚክስ ሜዳ ውስጥ 1 2 3 4 የምንለው የጨዋታ ፕላን አይደለም። እንደ ተጋጣሚ የጨዋታ ስትራቴጂ ተለዋዋጭ የሆነ ስለሆነ ፔጅን በዚህ ስትራክቸር እኔ ልከላከል ብሎ አንድ ቡድን የመጣ ቀን ነው ያበቃለት። ያለው አማራጭ ማጥቃትን በማጥቃት ተመልከቱ። ልክ ስትራቴጂካል ዲፌንሲቭ አክሽን ላይ ሙኒክ ጠበቅ ማለት ሲጀምር ፓሪስ ሴን ጀርሜን አከታትሎ ነው ግብ ያስቆጠረው። ጌሙን ልቆጣጠር፣ ኮንትሮል ላድርግ፣ ፓሲቭ የሆኑ እንቅስቃሴዎችን ልልቀም። በእንደነዚህ አይነት ስትራቴጂ ውስጥ ሲገባ የጨዋታው ሂደት በአንዴ ሽፍት ማድረግ ለዛውም እኮ የፔዤ ግብ ለማስቆጠር የሚመርጥበት ደቂቃ የለም። ሪያክት ለማድረግ ምላሽ ለመስጠት ታይሚንጓን ብቻ ካገኙ አበቃ። ያንን ቡድን ይሄ ምንድን ነው እየደጋገሙ አሁን አንድ ግብ አስቆጥሮ ፔዤ የሚወርድ ቡድን አይደለም። አንድ ሲያስቆጥር ቴምቦው ለሁለተኛ ከፍ ይላል። አሁን ምንድን ነው የፔዤ ትልቁ ጥንካሬ የግብ ማርጅን አስፍቶ ጨዋታ ላይ መፍጠር ይችላል። ግን በተቃራኒው በጥንካሬ ውስጥ ያለው ትልቁ ድክመት የግብ ማርጅኑን ማስጠበቅ አይችልም። ዲፌንሲቭ ማይንዱ እንዳምነው አይደለም። ይሄን ከሚያሳዩ ጉዳዮች መካከል አንድ ነጥብ ላንሳላችሁ። ለምሳሌ ፓሪስ ሴን ጀርሜን እስከ ሊቨርፑል እና ባየር ሙኒክ ጨዋታ ድረስ በአማካይ በሱ የመጫወቻ ክልል ውስጥ ተጋጣሚ የሚነካቸው የኳስ ቁጥር 17 ኳስ ነበር በአማካይ። በደም ተመልከቱ 47 ኳስ ይቅርታ፣ በጣም 17 ኳስ ተጋጣሚ ከፒኤስጂ ጋር በነበረው እስከ መቼ ድረስ የሊቨርፑልና የባየር ሙኒኩ ጨዋታ ድረስ 17 ኳስ ብቻ በአማካይ በራሱ የመጫወቻ ክልል የሚፈቅድ ቡድን ባለፉት ሁለት ተከታታይ አዌ ከሊቨርፑል ሆም ከባየር ሙኒክ ጋር በነበረው 50 እና 52 ኳስ ተነክቶበታል በሱ የመጫወቻ ክልል። አሁን ምንድነው የኤንሪኬ አሬንጅመንት ዲፌንሲቭ አክሽን ላይ የተወሰኑ የባላንስ እጦት ወይም የአምኖ አይነት ፍሌክሲቢሊቲው ቡድኑ ላይ ገና እየመጣ ነው። እንደምታውቁት አምናም ሲዝኑን ተርን ያደረገው የሆነ ስቴጅ ላይ ሲገኝ የኤንሪኬ ቡድን ለተጋጣሚ ከቁጥጥር ውጭ ነው የሚሆነው። በጭራሽ የማይገመት ቡድን ነው የሚሆነው እና ከሁለቱ ጨዋታዎች በፊት በነበሩ 13 ጨዋታዎች ተጋጣሚ በአማካይ 17 ኳስ የሚነካበት የፒኤስጂ ቦክስ በሁለቱ ተከታታይ ጨዋታ ሊቨርፑል 50 ጊዜ ባየር ሙኒክ 52 ጊዜ መንካቱ ምናልባት አሁን ላይ ትንሽ ለፓሪስ ሴን ጀርሜን ዲፌንሲቭ አክሽን ላይ የበለጠ ያለፉትን ጨዋታ ትኩረት እንዲያደርግ የተለየ ስትራቴጂ እንዲጠቀም የሚያስገድድ ነው ይላል እና በኖክአውት ስቴጅ ላይ 22 ግብ በማስቆጠር ፒኤስጂ እስካሁን ድረስ የሚስተካከለው የለም። ነገር ግን በዩሮፒያን እግር ኳስ ወይም በሻምፒየንስ ሊግ ታሪክ 24 ግብ ነው ከፍተኛው ሪከርድ። ዛሬ ምሽት በነገራችን ላይ ሁለቱም ቡድኖች የሚያስቆጥሩት ግብ ሪከርዶችን በአጠቃላይ የሚሰባብር ነው። ሌላኛው ጉዳይ እንግዲህ በ967 ደቂቃዎች 15 የግብ ተሳትፎ ያደረገ ገና 1000 ደቂቃ ሳይሞላ ኪቪቻ ክቫራትስኬሊያ የሚያደርገው እንቅስቃሴ ሩጫ በዩኤፋ ሻምፒየንስ ሊግ በአንድ የውድድር ዓመት 1000 ደቂቃ ሳይሞላው 15 የግብ ተሳትፎ የደረሰ ከነ ክርስቲያኖ ሮናልዶ ሊዮኔል ሜሲ በኋላ ሶስተኛ ተጫዋች ሆናል። ይሄ ጆርጂያዊ ይሄን ሪከርድ ታውቃላችሁ? በ15 የግብ ተሳትፎ ከደቂቃው አንጻር ማለት ነው። የሚያስገርመውና ለየት የሚያደርገው 7ቱ ግቦችን ያስቆጠረው ኖክአውት ስቴጅ ላይ በጥሎ ማለፍ ጨዋታ። ይሄ ደግሞ ከክርስቲያኖ ሮናልዶ የ2013-14 የሊዮኔል ሜሲ የ2011-12 የካሪም ቤንዜማ የ2020-21 በኋላ ሮናልዶ 8 ሜሲ 8 ቤንዜማ ነበር በሪያል ማድሪድ 2020-21 ላይ በኖክአውት ስቴጅ 10 ግብ በማስቆጠር አሁን ላይ ሪከርዱን የያዘው።
የሚያስገርመው ነገር ክቫራትስኬሊያ 7 ግብ ላይ ደርሷል። ዛሬ ምሽት ለዚህም ሪከርድ ሊገዳደር ወይ የሜሲ ወይ የሮናልዶን ሪከርድ ሊጋራ ወይም ከተቻለ ሊበልጥ የበለጠ በዛሬ ምሽቱ ጨዋታ የክቫራትስኬሊያም ትልቅ አቅም የሚጠበቅ ነው። በነገራችን ላይ ዲዝሪ ዱዌ ባለፉት 13 የሻምፒየንስ ሊግ ጨዋታ 17 የሻምፒየንስ ሊግ ጨዋታ 13 የግብ ተሳትፎ ማድረጉ የበለጠ በዚህ ጨዋታ ስለ ሶስቱ ተጫዋቾች ቁጥራዊ መረጃዎች ለምን መሰላችሁ በስፋት ይወጣው? ባለፈው ዙር ጨዋታ ስናነሳ የነበረው ስለ ኬን ኦሊሴና ሉዊስ ዲያዝ ስለሆነ የፔዥን ጥንካሬ ዘንድሮ አለማውራት ያምናውን ያክል አምና ታስታውሱ እንደሆነ አምና ብቻ አይደለም ኤንሪኬ ፓሪስ ሴን ጀርሜን አሰልጣኝ ከሆነበት ጊዜ አንስቶ ምናልባት በዚህ ቻናል ብቻ ከሀገራችን ካሉ ሚዲያዎች የተለየ የሉዊስ ኤንሪኬን የእግር ኳስ አፕሮች በተለይ ከኔ በላይ አባብ በተደጋጋሚ ሲያነሳ ነበር። በተለይ ኳስን ከመሬት ላይ ማንሳት ወይም ከፍ አድርጎ መስጠት ወይም ኮርና ማሻማት፣ የእጅ ኳስን ወደ ቦክስ መወርወር በፓሪስ ሴን ጀርሜን ሕግ የተጠላ ነው ወይም የተከለከለ የጨዋታ ሕግ ተደርጎ ነው የሚወሰደው። ኳስ አይጠለዝም፣ ነውር ነው። ፔዤ ቤት ይሄ ኳስ ከአንደኛው ኢንች ወደ ሌላኛው ኢንች እሱን እንግሊዝ ፕሪሚየር ሊግ ላይ ነው ያሰለችው። ፔዤ ቤት እንደዚህ አይነት ለዛ እኮ ነው የእንግሊዝ ክለቦችን ሲያገኝ የሉዊስ ኤንሪኬ ቡድን መሰባበር ይችላል። ለምን? ለሉዊስ ኤንሪኬ የሚመች የጨዋታ ስታይል ነው የሚጠቀሙት እና ይሄ ጉዳይ በበለጠ የሚያስገርም ነው። አሁን በዘንድሮ የውድድር ዓመት እነዚህ 3 ተጫዋቾች 10 እና ከዛ በላይ ግብ ተሳትፎ በማድረግ በሻምፒየንስ ሊጉም ከባድ ሪከርድ እያስመዘገቡ ነው። በነገራችን ላይ ኦሊሴ፣ ዲያዝ እና ኬን 10 ግብና አሲስት በድምሩ ማለት ነው ተሳትፎ በማድረግ አስደናቂ ሪከርድ በዘንድሮ ሲዝን በሻምፒየንስ ሊግ እግር ኳስ አስመዝግበዋል። በተመሳሳይም የፔዥ ተጫዋቾች ነገር ግን ለየት የሚያደርገው ዲዝሪ ዱዌ ከራፊኛ እና ኢቪካ ኦሊችን ታስታውሳላችሁ? የባየር ሙኒኩ የፊት መስመር ተጫዋች ክሮሻዊው በኋላ በ72 ደቂቃ በአማካይ 1 ግብ ወይም አሲስት ማድረጉ የበለጠ የዚህን ተጫዋች ደቂቃ ቁጥር በተለይ 500 እና ከዛ በላይ ደቂቃ የተጫወተ ተጫዋች በአማካይ በየ72 ደቂቃ ወይ አሲስት ወይ ግብ ማስቆጠሩ የበለጠ በዚህ ውድድር የዘንድሮ የውድድር ዓመት ሌላ ትኩረት የሳበ ምሽት ሆኗል እና በኢሮፒያን እግር ኳስ ሪያል ማድሪድ ብቻ ነው ሰሚ ፋይናል ደርሶ አብዛኛውን ወደ ፍጻሜ በመድረስ ከባየር ሙኒክ የተሻለ ሪከርድ አለው። ፔዤ እንደምታውቁት በቅርብ ዓመት ነው የፔዤ ገናና መሆን በዚህ ውድድር ላይ የመጣው። የኦፕታ ግምት ግን አንድ ጉዳይ እዚህ ጋር ለማንሳት ያክል ኦፕታ 52 በመቶ ለባየር ሙኒክ፣ 27 በመቶ ለፔዤ የተቀሩትን አቻ ሰጥቶ 43.2 በመቶ ኦፕታ ወደ ቀጣዩ ዙር ባየር ሙኒክ ያልፋል የሚል ግምት አስቀምጧል። እኔ በዚህ ጨዋታ የኔን ግምት አስቀምጥ ብትሉ ፔዤ የሚያልፍ ነው የሚመስለኝ ከባየር ሙኒክ ይልቅ። ለምን መሰላችሁ? ባላንሱ ተጠብቆ ጥራቱ ተጠብቆ ሳይነካካ በሱፐር ክላሲክ በሆነ መብላላት ተጫዋቾቹ ሳይነጋገሩ መግባባት የቻሉበት ደረጃን አይተን የዘንድሮውን ባየርን አስደናቂውን እያወዳደርን ነው። ተብላልቶ ጣጣውን ከጨረሰው በፔዤ ጋር አንዳንዴ እግር ኳስ ላይ ወቅታዊ ብቃት ወሳኝነት አለው። የተብላላና የተናበበ ቡድን ምላሽ የመስጠት አቅሙን ደግሞ ከግምት ውስጥ ማስገባት ያስፈልጋል። ኦሊሴ ዳይናሚክ ነው፣ የሚያስገርም ተጫዋች ነው። ዲያዝ በፍጥነት አዳፕት አድርጓል ከነኪን ጋር። የሶስቱ መዋሃድ የባየር ሙኒክ በግብ መንበሽበሽ በሩን ከፍተዋል። ግብን ያመርታሉ በአስተማማኝ ሁኔታ። የፓቭሎቪች እና የኪርሚች እዚህ ላይ ሙሳይላ የፊት መስመሩ ሁሉ አስደናቂ ነው። የፔዤ ግን ብሬን ውስጥ በተገነባ እግር ኳስ ውስጥ ያለ ቡድን።
ፒኤስጂ የተገነባው ብሬን ውስጥ ባለ እግር ኳስ ነው። የፒኤስጂ የጨዋታ ንድፈ ሐሳብ ተገንብቶ ተሰርቶ ተጠናቆ ያለቀለት ጉዳይ ነው። አሁን ወደ ተግባርና ወደ ስኬት የመጣ ሙኒክ እኮ ይሄን ሲዝን ሳይክሉን ገና አላጠናቀቀም፣ ይቀጥላል። ቀጣይ ዓመትም ሳይክሉ ተከላካይ መስመሩን የበለጠ ኦርጋናይዝድ ማድረግ ይፈልጋል። አማካይ ክፍሉ ላይ አንድ ተጨማሪ ተጫዋች ይፈልጋል። ባየርን ሳይክሉን አልጨረሰ። ፒኤስጂ እኮ ሳይክሉን የጨረሰ ቡድን። እኔ እዚህን ጨዋታ ግምት ካለው ነባራዊ ሁኔታ ወይም ከወቅታዊ ብቃት የዘንድሮ ፓሪስ ሴን ጀርሜን ይሄ በድል ሃንጎቨር ውስጥ ያለ ቡድን ስለመሰለ ግምቶች እያነሱ ነው። እኔ ሉዊስ ኤንሪኬና ዋንጫ በእንደነዚህ አይነት ስቴጅ ላይ ተገኝተው ከኮምፖኒ የበለጠ ትልቅ ኤክስፒሪየንስ አለው፣ ሙያዊ ኤክስፒሪየንስ አይገናኝም። እዚህ ስቴጅ ላይ መብቃትን ደረጃውን እና ከፍታውን በደንብ ያውቃል። የፉክክሩ ደረጃና ባየር ሙኒክ ፓርክ ዲ ፍራንስ ላይ ያሳየው የተፎካካሪነት ደረጃ ፒኤስጂን በእጅጉ ፈትኗል። ብዙ ውጣ ውረዶች እንዲያዩ አድርጓል። ግን የሉዊስ ኤንሪኬ የፔፕ ጋርዲዮላ የነ የርገን ክሎፕ ትልቁ ብልሃት ምን እንደሆነ ታውቃላችሁ አድማጮች? የሻምፒዮንስ ሊግ ፍጻሜ የሚደርሱበት ትልቁ ብልሃት አንደኛው ሌግ ላይ ያለውን ስህተት ሁለተኛ ሌግ ላይ አይደግሙ። አንደኛ ሌግ ላይ ያለውን ጥንካሬ ሁለተኛ ሌግ ላይ ደግሞ አጎልብተውት ነው የሚመጡት። አሁን ሙኒክ ሳይኮሎጂካሊ ከሚዲያው ያለው ኢፈርት ሞር አታኪንግ በቃ አትራክቲቭ የማጥቃት ስትራቴጂ ላይ የበለጠ ሞቢላይዝድ እያደረገ የመጣ ነው። የፒኤስጂ ማዕበል እንዴት ከግንዛቤ ውስጥ አናስገባም? ሙኒክ ለእኔ አስደናቂ ቡድን ሱፐር ዳይናሚክ ግን ካልን ፒኤስጂን የሚስተካከል ቡድን አለ ብዬ አላስብም። ምክንያቱም አንድ ቡድን ከአሰልጣኙ ሳይመከር ከአሰልጣኙ ሳይነገረው መግባባት መናበብ የሚችልና የጨዋታውን ሂደት የበለጠ መረዳት የሚችል ተጫዋቾች ሜዳ ውስጥ ካሉት ይሄ ቡድን ጣጣውን ጨርሷል እኮ። አሰልጣኙ ቤንች ላይ የሚቀመጠው አንዳንድ ክፍተቶች ሲኖሩ ማኔጅ ለማድረግ እንጂ የዚህ ቡድን ጣጣ አለቀ እኮ። አንድ ቡድን ሳይነጋገር የሚግባባ ከሆነ የጨዋታው ሎድ ይሄ ሎድ እንደዚህ ብንፈራረቅ ዱዌ ክቫራትስኬሊያ እና ደምቤሌ ሽፍት ብናደርግ የበለጠ ኢፌክቲቭ እንሆናለን የሚል እምነት ስላለ በዛው መንገድ አይቀጥሉም። ደግሞ የማይጠበቁ ዲፍረንት አንግሎችን ሜዳ ውስጥ መፍጠር ይችላል። የማይጠበቁ ከምንም ላይ መነሳት ይችላሉ፣ ከምንም ላይ ማስቆጠር ይችላሉ። ይሄ ባህሪ በነገራችን ላይ ባየር ሙኒክም ተላብሷል። ለማንኛውም ምራቅ የሚያስውጠውን የዛሬ ምሽቱን ጨዋታ ማውዝ ወተሪንግ ክላሽ ያልነው ለዚህ ነው። በአስደናቂ ክላሲክ ሁለት ወርልድ ክላስ ተጫዋቾችን አጣምሮ በያዙ ክለቦች መካከል የሚደረግ ነው። እስቲ የእናንተን ግምት አስቀምጡ። የእኔ ግምት ፒኤስጂ በማለት የራሴን ግምት አስቀምጣ። የእናንተን ግምትስ በኮሜንት መስጫ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከሀገር ውጭ ያላችሁ በሱፐር ስቲከር፣ በሱፐር ታንክስ፣ በሱፐር ቻት ድጋፍ እያደረጋችሁ ኮሜንታችሁን አስቀምጡ። ሶስተኛ ክፍል ፕሮግራም መረጃዎችን ካጠናከርን ወደ እናንተ ይዘን የምንመጣ ነው የሚሆነው። ለማንኛውም የአርሴናልን ድል፣ የዛሬ ምሽቱን ጨዋታ፣ ቅድመ ጨዋታ ነጥቦች የሮብ ንጋት ፕሮግራማችን ነበሩ። እስቲ ሶስተኛ ክፍል ካለን ደግሞ ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ ሰላም ቆዩ።